የስንት ዓመት? 10 ዓመት ሁሌ መስጂድ ይሰግዳል ሰላት። የዚህ ልጅ ጠቢዓው ኢማሙ ወለዷሊን ሲል ከሰዎቹ ተነጥሎ አሚን ብሎ ይረብሻል። ኢማሙ ታገሱ። አንድ ቀን መግሪብ በኋላ ሰብር አሳጣቸው። ረብሻው ማለት ነው። አሚን ጮሆ ተነጥሎ ማለት ያዙትና በቁጣ ለምንድነው የምትረብሸው አሉት። አንተ ለምን ተነጥለህ አሚን ትላለህ ከሰው ሲሉት፣ ያ በልጅነት ፊቱ እንባ ባዘለው አይኑ እኔ አለ ቤታችን የመስጂዱ ጎረቤት ነው አለ። አባቴ ሰላት አይሰግድም፣ እኔ ጮክም ብለው አለ። ድንገት አባቴ ድምፄን ሰምቶ ሰላት ይሰግዳል ብዬ ነው ደስ ብሎታል። ያኔ ኢማሙ ተንቀጠቀጡ። ኢማሙ አፋቸው ተያዘ፣ መልስ አጡ። ሰፈሩን ሰው አጠያይቀው የአባቱ ቤት ሄዱ። አባቱ ቤት ሄደው ልጁ መስጂድ የሰራውን ሲነግሩት አባቱ እንባው ፈሰሰ። ተውበት አረገ፣ የሰላት ሰው ሆነ።